በእንጨት ግን እኔ ጠብሻለሁ ግባቢ ስማኝ የእንጨት ጥብስ በልቶ የሚያቅማናል እንግዲህ ጋይስ ያው በጧት ተነሳን ሾርም ሳልገባ ነው ወደ ቁርስ መስራት የገባ ነው ያምራል እንደዚህ አይነት ጥብስ ባይዘው እሳቱ ልክ ነው እሺ ምን ልጨምረው ይቆይ ወይስ አይ ሙሉ ነገር አልቆበታል ያው መጨመር ያለብህ ነገር ቢኖር ቅቤ ነው ቅቤ ብቻ ከዛስ አይረር ትንሽ በሰል ከመሰረት ዋው ዴሊሺየስ እና የበግ ጥብስ ነው ጸደይ ሳምንት እያሳለፍኩ ነው ጋይስ ይኸው ወሬታ ከመጣው ቀን ጀምሮ ስጋ ካፌ ተነጥሎ አያውቅም እና ምን አለ እዚህ ሀገር በኖርን አለ አርብ ሮብ ሲቀር ሁሌም ስጋ ነው እዚህ ሀገር ሚኪ ስለ ዳጣው አላወራ ዳጣውማ ዋናው የዚህ ሀገር ማባያ አይደል ይሄ ምንድን ነው ባህላችን ካሜራ የሚዘራው ልጅ ይሄ ዳጣ ነው ጋይስ እሱም ይሞቃል ገና እና አንቺ ተበዛ አነ ከዚህ ግን ተሮታል እቺ መድረስ አልችልም እያለ ነው እኮ አሰራሩ ይብቀው ወይስ ምንድነው ያ ደረቅ ብሎ ነው ከዚህ እየፈራግን አይተበስም ዝቅ ብለና እሳቱ ነው አኔ በእሳቱ ከነሳቱ እንጨቱ ወጣ ወደ ላይ እኮ ለዛት ይሻል ስማ ቅቤ ላድርግበት ወይስ ይቆይ እስቲ ቴስት ያደረግ ቀምሻለሁ ጨው በቃ እንካንተ ላቢላክ መሰል ኧረ እንደው እንዳለው ማን ይከተፈው ላጉሳችሁ ጋይስ ቅቤ ሳይገባበት አሪፍ ነው እንጂ ወፍራም ነው ዋው እንደዚህ እኮ ነው በሁለት ኪሎ አረ ለከፉ አይ ታቴ ነው ማርያም አይ ክትፎ ሊከተል ተታከታተ አይ በቃውም እንትን ይያለ አይ ይብቀው ይብቀው አይ አሁን አሪፍ መስሏል አሪፍ ነው እንዴ ይላል ይጎመን መስሏል ወስኪውን አብሽ ስለዳበት ነው ትንሽ ጨምር እስከለቃው አምጣና እስከዛ ደግሞ ዳጣውን ለካሜራ ብታሳይ በጣም እና ጋይስ ይሄ ደግሞ ምንድነው ዳጣ ይባላል ይሄው ዳጣ ነው ይሄ ዳጣ ነው ገራሚ ዳጣ ነው በቂቤ ብቻ ነው የሚሞቀው ዘይት አይገባበትም በቂቤ ይሞቃል ስንበላ ማሳያቸው ነው ሲኞር ጨምራለሁ በውስኪ ነው ዛሬ ጥብሱበት አንዴ በሚታል ማለት አይኔ ላይ ተናው ሳታ ያዩ ሳታ እስኪ ደጋው በልችታለ አከኔ እንዳልሰከራ አታምራ እና ጋይስ እሳት አለ የውስኪ ጥብስ ነው በቃ ቅቤ ላድርግበት አድርግበት ቅቤ እዛ በቃ አለለ ይሄ ማንኪያ ነው ስንት ማንኪያ አለ አንድ ሶስት ከላይ ነው ወደዚህ አንድ ነው በቃ አንድ ጀምር አረ በቃ አውኩ እኔ ሲበዛ ቶማትነት ሲበዛ ሲጀምር የበግ ስለሆነ የበጉ ራሱ ጾም ያለው ምናምን ነው እንግዲህ ጋይስ እንዳልኳችሁ ነው ወላይታ ከመጣችሁ ከስጋ ውጭ አትበሉ እና ጾም አርብ ሮብ ካልሆነ ከስጋ ውጭ ምንም ነገር አይበላም እዚህ ሀገር እና ጋይስ የሰርጉን ቪዲዮ በጣም ብዙ ነው ይወደደዋል
በቃ ይውጣ ቤት ተገበበት ተገበ ነው ይውጣ እቻት ወጣለች ወደ ዳጣችን ማሞቅ እዚህ ላይ ይሁን ባቢ ችግር የለም በጨርቅ ያዘውና ችግር የለም ማለ ወርዶ ነው እሺ በኋላ አቀጥሎም ይሄ ነገር ችግር የለም አይ ወዲያው ለብ ዳለ ስለሚወጣ ችግር የለም ቅቤ ጨምርበት መጀመሪያና ከዛ ታማስ ትንሽ ጨምርበት አረ በጣም በዝቶበታል እናንተ ሰዎች እኔ ማን ነው እሱን የሚያወጣው ነው በጨርቁ ቀና አድርግና እንዳያቃጥለው ከፍ አድርጎ አይ ጨርቅ እዛ አለ በጨርቁ ቀና አድርግ ነይ ካልሆነ ይበሳዋል በድስት ይሻል ነበር እኮ ችግር ስላላየ አይ ለብ ካለ ከለጣ ይበቃ ችግር ያላየ አበሻ አለ እንዴ አረ አለ እንዴ አረ ያስጎመጀኝ ይሄ ነገር ይከደና በቀን ከበጀት አውቶ ባኪውታ አይበቃውም ይበቃዋል ቅቤው ከቀለጠ ይበቃዋል መጀመሪያ ሞቆ ስለነበር ይዘን እንግባ ወደ ቤት ይዘን ዋና የምጠቅመኝ በዛ ሄደህ በር ክፈታ በሳሎን በር ክፈት እሱን ተውና ጋይስ ኑ መሬት ነው የምትቀመጠው ሳኒ ጋር ትመጣላችሁ አንቺዬ በሰራው ማን አቅራቢ እንደሚሆን አላውቅም እኮ የእጅ አምጣላችሁ አንተ ከውስጥ መጣለ ብለን እንግዳ ስል ስጋዳ አንድ እስከመስ ጭንቀት ወጣ ድሮ ትናንት ጾም ነበር እኮ በጾም የተወሰነ አድርግና እዛ ከርና አስቀምጥ በቃ ያቀ እንግዲህ የዛገር ቂጣ ያበደ ነው እንግዲህ ላጣው ነው ሚዛና ሙሉ ፓኬጅ ነው የምንሰጠው ከመስራት እስከ ማቅረብ በቃ እኮ እኔ እጄ እንደቀቀለ እዚህ ላይ ላድርገውስ ማለት ላድርገውና ቴንክ ዩ ብሩክ እኔ ሰዓት ጋር በቃ ጋይስ እንብላ እንዴ አምጣው ላይ ፖዝ አድርግና እሺ እሱማን ብሎ እንዴት ነው ፋዘር? እኔ የሰራሁት ጎበዝ ነው። ባይ ማቤ ስራ ይችላል ነበር አንዳንዴ ይቀርማል እንዴ ካሜራ ጀርባ ላይ ነው የሰራሁት። ሽንኩርት ተመልካች እንግዲህ እናንተ ፍረዱ። ኒኩና ጉርስ በቀና ብለምክ እንግዲህ በላ ነው አለቀ። ይኸው ጨራረስን። ምንም ድምጥማጡን አያጠፋው ከነጣታችሁ ነው የበላ ነው። ቢኒ ጠቅልል፣ ይኸው እችን ደግሞ ጠቅልል። እኔ ፋዘር አንዳንድ ጠቀለል፣ ባቢ አንተ ጠቅልል። ሙሉ ባቢ ሁሉም ጨምረን ቅቤ ብቻ ነው ይባየው እና ጨራረስናል። እንዴት ደስ ይላል።
ያው እኔ እንደማልጠጣት ታውቃላችሁ ጋይስ። እና ደግሞ እኔ በእንጨት ጠብሽ ስለማላውቀው አራት አርግ ለማን ማን ነው ይጠጣው? እኔ አልፈልግም ከመጀመሪያው ነው። ውስኪ አንተ ሰውዬ ኧረ ተው ጋይሶች። እንግዲህ እናንተ እንደምታውቁት እኔ እንኳን ውስኪ ቢራ እንደማልጠጣ ታውቃላችሁ። እና ደግሞ ስቴፑን ደግሞ እኔ ተልኩት በእንጨት ጠብሽ ስለማላውቀው ሌላ ጊዜም ግን መጠየቅ የለብህም። በእንጨትም ቢሆን በኦቨንም በእይታ ነው መረዳት ያለብህ። በእይታ እንዴት ነው የምረዳው? ያው ሲይዝ ምን ሲል ያው ምናልባት አሁን ነገር ላይ እኮ በማንደጃ ቡና መቁላት አልችልም የምትለው ማለት ነው። እኔ ለመርኩት በማንከሽከሻ ኦር ሌላ ማለት ይችላል። በእይታ መረዳት ነው ያለብህ። ሽታው ማዕዛውን ማወቅ አለብህ። መድረሱን ማለት በዛ ነው መረዳት ያለብህ። በሽታው ብቻ ተረድተህ መስራት ያለብህ ለሌላ ጊዜ ማለት ነው። ይሄ ነገር ቻሌንጅ ሊያደርግ አይገባም ለሌላ ጊዜ ማለት ነው። እሺ እና ጋይስ በላ ነው ይኸው ባዶ ትሪናት ያለችው ምን ከነጣታችን በላ ነው። እና እኔ ስለሰራሁት ነው ደግሞ ምንድነው የሚለው በእንጨት ሰርተ ምናምን ይለኛል። በእንጨት ሰርቼ አላውቅም እና ምን ላድርግ ታዲያ? ወይ ስቶቭ ወይ ደግሞ ኦቭን አይደል? ያ ይሆናል። ግን አንተ ያኛውን በሽታው ማወቅ አለብህ። መድረሱን መሰራቱን ማለቱ በሽታው መዓዛ ጫው ነው በሽታ። አይ ኔቨር መድረሱ ራሱ ይታወቃል። ያ ነው አሁን በጣም አሁን ትላልቅ ሼፎች የሚባሉት ምናምን ነገር አይናቸው ተይዞ ራሱ ታስሮ ያውቁታል ቴስቱ ምናምን ነገር። አይ ያ ማለት ኩክ ማድረግ እስከቻልክ ድረስ ያው በራስ የግል ሼፍ ነህ ማለት ነው። እሺ ግን ሚኪ በልተዋላ ይጥብስ እንዴት ማርኪ በሰራ አነኩስ ያው ቁርስ ነው ርቦኛል። በዛ ላይ የደረሰበት ሰዓት ይታወቃል እና በግድ ያው ጋይስ ስፖርት ሄዶ ነው የመጣው እና እሱ ለዛ ነው እኔ ላይ እንደዚህ አፉን ከፍቶና ስፖርት ሄዷል በጠዋት ለዛ ነው። እና ምን ላድርግ አንተን እኮ እየጠበቅን እኮ አይደል? እስከምትመጣ እየጠበቅን ነበር። ሌላ ጊዜ ባይዘገይ ኦኬ በጠዋት እናድርስ። ያ ታገኘኛለህ ሼፍ እንደቀጠረኝ ሼፍ እያደረገ ያለው